ብዙ ሰዎች ዛሬ ላይ እንደዚህ ጸሎት ጸልያሉ። ቅዱስን መንፈስ ከኔ አትውሰድብኝ። ሲጀመር መሄድ ማይችል ቅዱስ መንፈስ ድጋሜ እናገራለሁ። ቅዱስ መንፈስ የትም ከአንተ ውስጥ መሄድ አይችልም። ቅዱስ መንፈስ አንተ ውስጥ ለዘላለም ነው የሚኖረው። ምንድነው የሚለው እግዚአብሔር ቃል? ስለዚህ ንጹህ ልብ ፍጠርልኝ ነው ያለው ዳዊት። ንጹህ ልብ የሚለው ወደ ብሉይ ኪዳን ስናመጣ ንጹህ ልብ ማለት ይሄ በክርስቶስ ኢየሱስ ከማዳናችሁ የነበረው የአሮጌው ልብ ነው። ይሄ መጽሐፍ ቅዱስ ስታነስ እናገር ይችላል። ድንጋይ ልብ ብሎ ይጠራል። ድንጋይ ልብ፣ ስጋ ልብ ብሎ እግዚአብሔር ቃል የመንፈስ ልብ ብሎ ይጠራል። በሶስት ይከፈላል እግዚአብሔር ቃል። የስጋ ልብ፣ ድንጋይ ልብ እናም ደግሞ የመንፈስ ልብ ብሎ እግዚአብሔር ቃል ይናገራል። ስለዚህ እኛ አሁን ያለነው የስጋ ልብ አይደለም ወይ የድንጋይ ልብ አይደለም። አሁን ያለነው ልብ እኛ አሁን ያለነው ድንጋይ ልብ ሳይሆን እኛ አሁን ያለነው የመንፈስ ልብ ያለነው። የመንፈስ ልብ ማለት ከእግዚአብሔር የተወለደው ልብ እሱ ልብ አሁን እሱ ልብ ነው ያለው። ድንጋይ ልብ አይደለም ያለሽ አንቺ ያልተቀየረ ዕውቀት ነው ያለሽ እንጂ ድንጋይ ልብ አይደለም ያለሽ። ያለሽው አሁን የክርስቶስ ልብ ነው ያለሽ። መጽሐፍ ቅዱስ የሚናገረው የክርስቶስ ልብ አላችሁ ነው የሚለው። እኛ ያለነው የክርስቶስ ልብ ነው ያለን። አየሽው? አሁን አንቺ ድንጋይ ልብ አይደለም ያለሽው፣ የስጋ ልብ አይደለም ያለሽው፣ የመንፈስ ቅዱስ ልብ ነው ያለሽ። ስለዚህ ሰው አሁን ማወቅ ያለበት ውስጥ ላይ ማን አለ? ክርስቶስ። ክርስቶስ ካለ ክርስቶስ ውስጥ የነበረው ህይወት አንተ ውስጥ ነው ያለው። ስለዚህ ክርስቶስ የእግዚአብሔር መንፈስ ውስጥ ላይ ነበር፣ እኔ ውስጥም እንደዚሁ ነው ያለው። ስለዚህ አንድ አማኝ ምን ማድረግ አለበት? ቅዱሱ የእግዚአብሔር መንፈስ በውስጤ ይኖራል። እላይ አይደለም የሚኖረው፣ ከውስጤ ነው የሚኖረው። እዚህ ጋር የተባለው ቅዱስን መንፈስ አትውሰድብኝ ነው፣ አትውሰድብኝ ነው። እላዩ ላይ ነው ያለው፣ ውስጡ አይደለም ያለው። ስለዚህ አሁን እኔና እናንተ ውስጥ ቅዱስ መንፈስ ውስጣችን ነው የሚኖረው። ቅዱስ የእግዚአብሔር መንፈስ ወዴት ሊመራን? ወደ ክርስቶስ ፍጹም ሙላት። ዛሬ መንፈስ ቅዱስ በኢየሱስ ስም ይምራችሁ። መውጣት ከምትከቡት አውጥቶ ወደ ክርስቶስ ብርሃን ይምራችሁ በኢየሱስ ክርስቶስ። መንፈስ ቅዱስ በክርስቶስ ኢየሱስ ስም ውስጣችሁ ላይ ነው ያለው። እናንተን ወደ እውነት ይምራችሁ። መንፈስ ቅዱስ የመጣበት ዓላማ ሊመራችሁና ሊመራችሁ ነው እንጂ ከእናንተ የሆነ ስትደክሙ የሚሄድ ስትበረቱ ደግሞ የሚመጣ አይደለም። መንፈስ ቅዱስ ድጋሜ እናገራለሁ። መንፈስ ቅዱስ ስትበረታ የሚሄድ ስትጸልይ የሚመጣ ከዛ ደግሞ ድካሙ ስትወርቅ ደግሞ የሚሄድ አይደለም። መንፈስ ቅዱስ ለዘላለም ካንተ ጋር እንዲኖር እግዚአብሔር አብ ሰጥቷል። የእግዚአብሔር አብ ትልቁ ስጦታ ለዘላለም ካንተ ጋር እንዲኖር ነው። መንፈስ ቅዱስን ከውስጥ የምታስወጣው አንተ ብቻ ነው። አንተ አልፈልግም፣ የእግዚአብሔር ልጅ ኢየሱስ ክርስቶስን አልፈልግም ክጃለሁ ስትል መንፈስ ቅዱስን ክጃለሁ ስትል ያን ጊዜ ከውስጥ መንፈስ ቅዱስ ለቆ ይሄዳል።